ሰላም የተወደዳችሁ እንዴት ናችሁ? የዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ይህንን መልእክት እየሰማችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ጀምሩ። ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ቪዲዮ ለብዙ ሰዎች ይደርስ በደንብ እያደረጋችሁ ሼር አድርጉ። ጓደኞቻችሁን እየጋበዛችሁ በዚህ ቻናል እየመጡ በመንፈሳዊ ነገር እንዲለወጡና እንዲቀየሩ መንገድ ሁኗቸው። ዛሬ የማወራችሁ እንዴት ከእግዚአብሔር ቅባት ጋር እንገናኛለን ማለትም የመንፈስ ቅዱስን መገኘትና የእግዚአብሔርን ቅባት እንዴት እናገኛለን የሚሉ 2-3 ነጥቦችን አንስቼ ነግራችኋለሁ ማለት ነው። የመጀመሪያው እንግዲህ ከእግዚአብሔር ቅባት ጋር ለመገናኘት የሚቀድመው በመንፈስ ቅዱስ መሞላት ነው። አያችሁ፣ አንድ ሰው በክርስቶስ ኢየሱስ ካመነ በኋላ የመጀመሪያው በሕይወቱ ማድረግ ያለበት ነገር በመንፈስ ቅዱስ መሞላት ነው። ለዛ ነው ጴጥሮስና ዮሐንስ ወደ ሰማርያ ወረዱና ጌታ ኢየሱስ ክርስቶስን የተቀበሉ ክርስቲያኖችን እንዲህ ሲሉ ጠየቋቸው፣ በመንፈስ ቅዱስ ተሞልታችኋል ወይ? መንፈስ ቅዱስን ተቀብላችኋል ወይ? ስለዚህ የመጀመሪያው ነገር አንድ ክርስቲያን ኢየሱስን ከተቀበለ በኋላ ኔክስት በሕይወቱ ላይ መጀመሪያ ማድረግ ያለበት በመንፈስ ቅዱስ መሞላት ነው። በመንፈስ ቅዱስ ከተሞላችሁ በኋላ በሕይወታችሁ ላይ የጸጋ ስጦታዎች ሊኖሩ ይችላሉ። እነዛን ደግሞ በጸሎት ውስጥና በእድገት ውስጥ ትገልጣላችሁ። ነገር ግን በመንፈስ ቅዱስ ሙላት ሕይወት ውስጥ ስታልፉ ቅባት የሚባል ደረጃ ወይም ደግሞ የቅባት አገልግሎት የቅባት ኃይል በእናንተ ይገለጣል። ይህንን ቅባት ለማግኘት ግን መክፈል ያለብን ዋጋ አለ። በመንፈስ ቅዱስ ለመሞላት የምንከፍለው ዋጋ የለም። የእግዚአብሔርን ጸጋ ለመቀበል የምንከፍለው ዋጋ የለም። የዘላለም ሕይወትንም ለማግኘት የምንከፍለው ዋጋ የለም። ነገር ግን ቅባት ከተባለው ዓለም ለመገናኘት ፕራይስ ያስከፍለናል፣ ዋጋ ያስከፍለናል። የመጀመሪያው ዋጋ የሚያስከፍለን ጊዜ ነው። ጊዜያችንን መስጠት አለብን። ያ ማለት የጸሎት ሰው መሆን አለብን። እግዚአብሔር ቅባት የሚሰጣቸው ወይም ደግሞ የሚቀባቸው ሰዎች የሚያምንባቸውን ሰዎች ነው። ስለዚህ እግዚአብሔርን ልቡን እስክታሳርፉ ድረስ እናንተን እየገደለ ለዓለማዊ ነገር ያላችሁን ረሃብና ፍላጎት እያጠፋ ለመንፈሳዊ ነገር ያነቃቃችኋል። ስለዚህ በሕይወታችሁ ላይ በምድር ያለ ነገር ሁሉ እያስጠላችሁ ሲመጣ አያችሁ፣ ያኔ መንፈስ ቅዱስ ለቅባት እያዘጋጃችሁ ነው ማለት ነው። ስለዚህ የመጀመሪያው ደረጃ ከቅባት ጋር ለመገናኘት ምንከፍለው ዋጋ ጊዜ መስጠት ወይም ደግሞ መጸለይ ነው። በዛ በጸሎት ውስጥ ስናሳልፍ ለዓለማዊ ነገር መንፈስ ቅዱስ እኛን እየገደለን ለቅባት ያዘጋጀናል ማለት ነው። ቅባት ማለት ምን ማለት ነው ወዳጆቼ? ቅባት ማለት እግዚአብሔር በአንድ ነገር ላይ ሲሾመን ወይም ደግሞ ስልጣን ሲሰጠን ማለት ነው። ቅባት ወደ እናንተ ሕይወት ሲመጣ እግዚአብሔር በበሽታ ላይ ሊሆን ይችላል፣ በእያንዳንዱ በተለያየ አይነት ሁኔታ ላይ ይሾማችኋል ማለት ነው። ስለዚህ ቅባት በእናንተ ላይ ሲመጣ ያ ቅባት በኃይል በእናንተ ሕይወት ሲሰራ ብዙ ሰዎችን ይፈታል፣ ብዙ ሰዎችን ደግሞ ነፃ ያወጣል ማለት ነው። ስለዚህ አንድ ክርስቲያን ቅባት ያስፈልገዋል። አዎ በደንብ ያስፈልገዋል። መንፈስ ቅዱስም ሲመጣ ደግሞ ይህንን ቅባት ሊያቃብለን ይፈልጋል። ነገር ግን ከመስጠቱና ያንን ቅባት ከመግለጡ በፊት በእኛ ሕይወት ቅድም እንደነገርኳችሁ እኛን ይገለናል። እኛ እንደ ሻማ እየቀለጥን እኛ ውስጥ መጀመሪያ ክርስቶስን ልክ እንደ ብርሃን ልክ ሻማ ላይ እንደሚበራው እሳት እንደሚበራው ልክ እንደዛ ብርሃን ያደምቀዋል ማለት ነው። ወዳጆቼ የመጀመሪያው ከቅባት ጋር ለመገናኘት ጊዜያችንን መክፈል አለብን። ሁለተኛ ከቅባት ጋር ለመገናኘት የተሰጠንንና የተቀበልነውን ነገር ማክበር አለብን። ማክበር ማለት ምን ማለት ነው? እግዚአብሔር በሰጣችሁ ትንሽዬ መክሊት ላይ ያንን መክሊት መስራት ማለት ነው። ታስታውሳላችሁ በወንጌላት መጽሐፍ ላይ አንድ ጌታ ለ3 ባሮች መክሊት ይሰጣቸዋል። ለአንደኛው 5፣ ለአንደኛው 3፣ ለአንደኛው ደግሞ 1 ይሰጠዋል። 3 የተሰጠው 6 አደረገ። 5 የተሰጠው ሰርቶበት 10 አደረገ። 1 የተሰጠው ግን በጌታው ላይ እያማረረ ቀበረው። ሲመጣ ጌታው 1 ያለበትን ወስዶ 10 ላደረገው ሰጠው። እነዛን ሁለቶችን ጌታው ሆነር አደረጋቸው፣ አከበራቸው። ቅባትም እንደዚሁ ነው። ቅባት ወደ እናንተ ሕይወት እንዲመጣ መጀመሪያ ጌታ ኢየሱስ ክርስቶስ የሰጣችሁን ትንሽ የምትሉትን ያንን ጸጋ ሪስፔክት ማድረግ፣ ማክበር፣ ሆነር ማድረግ አለባችሁ። ስለዚህ ሁለተኛው ከቅባት ጋር ለመገናኘት ቅባት በሕይወታችሁ እንዲገለጥ ማድረግ ያለባችሁ ነገር ምንድነው? ያንን የተቀበላችሁትን ያንን የመንፈስ ቅዱስ መቀጣጠል ማክበር፣ የጸሎት ጊዜያችሁን ማክበር፣ የእግዚአብሔርን ቃል ማክበር፣ ፓስተሮቻችሁን አገልጋዮቻችሁን ማክበር፣ ሰዎችን ማክበር። በዚህ ውስጥ የእግዚአብሔር ቅባት ወደ እናንተ ፍለው ያደርጋል። የመጨረሻው ሶስተኛው ከቅባት ጋር የምንገናኝበት መንገድ መራብ ነው። ረሃብተኛ መሆን አለባችሁ። አያችሁ ጌታ ኢየሱስ እንኳን ሲናገር ምን አለ? ማንም የተጠማ ቢኖር ወደ እኔ ይምጣና እንዲያው በነፃ ይጠጣ አለ። የተጠማ ነው ያለ
ያለው። ስለዚህ ቅባትም የተራበንና የተጠማን ሰው ይፈልጋል። ያልተራበ ያልተጠማ ያልፈለገ ሰው ከቅባት ጋር ሊገናኝ አይችልም። ቅባት ወደ ህይወታችሁ ሊመጣ ሲል ትልቁ ምልክት መንፈሳዊ ረሃብ ነው። ከባድ የሆነ እግዚአብሔርን የመፈለግ ነገር ልባችሁ ላይ ዘልቆ ይገባል። በህይወት ዘመናችሁ ተሰምቷችሁ ማያቅ ረሃብ፣ ተሰምቷችሁ ማያቅ እግዚአብሔርን መፈለግ፣ በቃ በእንባ እያለቀሳችሁ ስትሄዱ እያለቀሳችሁ በመንገድ ላይ እየተቀጣጠላችሁ ውስጣችሁ በናፍቆት እየተሞላ ነው የምትጸልዩ። ይህ ሶስተኛው በጣም ዋነኛ ነው። ስለዚህ ይህ መንፈሳዊ ረሃብ ካለ ቅባት በላያችሁ ላይ ሊመጣ ነው ማለት ነው። እነዚህ ስቴፖች ቅባት በህይወታችን እንዲመጣና እንዲሰራ ትልቅ መንገድ ናቸው። ይህ መልእክት ለብዙ ሰዎች ይድረስ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ተባረኩልኝ። እኔ ወንድማችሁ አማኑኤል ነኝ።